የሽሻቃ መጣን ምንጣፍ መጣን ልብ እናምጣ እንዴ ታጋይ ወልደ ስላሴ ምንድነው የሆነው እኔ ለዚች ሀገር ባረግ ይከማል ብሎ ድፍት ያለው ማንን አይቶ ጋሽ ስብሐትን አይቶ በላይ ዘለቀ አያስፈልገንም ወይ አበባ አረጋ አባገስታ አያስፈልገንም ወይ እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያወጣነው ጓዶች እንግዲህ ቲክቶከሩ ሴዶ ማርሻል አርት ወደ ቱርክ እንዳቀናና ውድድሩንም እንደማያረግ እንዳመለጣ አሳውቋል ግን ያው ወደ ውድድሩ የሚሳተፍ ከሆነ የ70 ሚሊዮን ጥቅም ማለትም ቤት መኪናና የ20 ሚሊዮን ካሽ በጥሬ ገንዘብ እንዲሰጠው ጥያቄ አቀርቧል እስኪ እነም ተከትሎ ያለው ነገር መጀመሪያ ከራሱ አንደበት እንስማው አምልጫለው በነፃ አልወዳደርም ሲያምራችሁ ይቀር ሲል ሴዶ ማርሻል አርት ከሀገር መኮብለሉን አስታወቀም ሴዶ ማርሻል በንግግሩ ኢሮፕ ቱርክ ገብቻለው መቼም አታገኙኝም ሲል መልእክቱንም አስተላልፏል ሴዶ ለውድድሩ ትልቅ የተባለ መስፈርቱንም አስቀምጧል እስኪ ሙሉውን የሴዶ ማርሻል አርት ንግግርም ላስደምጣችሁ አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር አመለጥኳቸው አሁን ይኸው ቱርክ ነው ያለነው አበሻ ቱርክ ኢሮፕ ገብተናል አበሻ ኢሮፕ ገብተናል ኢሮፕ ያው ነጫጭባዎቹንም ምኑም ያያችሁ ነው this is turkish ነው ያለነው በነፃ ላይ ያለባልቡን ነገች ሲያምራቸው ይቀር የለም በነፃ ልታደባድቡኝ ነበር እናንተ ቀዳችሁ ግን እኔ አመለጥኳችሁ ኢሮፕ ነው ያለነው ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለው ማለት አልተገናኘን ይፕ እስኪ ይሄን ተከትለው ደግሞ አዘጋጆቹ ምን አይነት ምላሽ ሰጡ የሚለውን ላሳያችሁ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ይሄው ኢሮፕ ገብቻለሁ ይሄው ቱርክ ነው ያለሁት አልተገናኘንም እኔ ፕሮፌ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል ኮብልሏል ከሀገር ምንም ማድረግ አይቻልም ለማስመለስ እንጥራለን በኢንተርፖልም ቢሆን ኢንተርፖል የምትለው አይሰመርበት ያስማማናል እሱ ለማስመለስ እንጥራለን ይሄው ነው የሀገር ክህደት ፈጽሞብናል እንግዲህ ለእሱ ብቻ ሳይሆን ለስፖርቱም ክህደት ነው ትልቅ ክህደት ነው የተፈጸመብን ውል ፈርሟል ወዳደረ ሚንስ በህግ ራስ ያስጠይቃል ይመስለኛል አይደለ ካልተሳትኩኝ አሁን ነው ስለዚህ ብዙ እውቀቱ የለኝም ግን እንደማቀው ከሆነ የሆነ ፐኒሽመንት ይኖራል ብዬ አስባለሁ የሚዲያ ጩኸት የሚወደው ሴዶ እንዳትረሱኝ ቱርክ ደርሼ እስክመለስ እቺን አጀንዳ ተከራከሩባት እያለ ይመስላል። ሴዶ ማርሻል በአሁኑ ወቅት ቱርክ መሄዱንና ውድድሩን መተውን የተናገረ ሲሆን አዘጋጆቹ ውሉን አክብሮ እንዲመለስ ከፈለጉ በአጠቃላይ የ80 ሚሊዮን ብር ዋጋ ያላቸው ጥቅማጥቅሞች በቅድሚያ ሊቀርቡለት እንደሚገባ አስታውቋል። እነዚህም ጥቅማጥቅሞች የ20 ሚሊዮን ብር ዘመናዊ መኪና፣ የ40 ሚሊዮን ብር የመኖሪያ ቤት እንዲሁም ተጨማሪ 20 ሚሊዮን ብር በጥሬ ገንዘብ ናቸው። ይካልተሟላ ግን ወደ ግጥሚያው እንደማይመለስ ተናግሯል። ጌታቸው ይሄንን ሲሰማ ምን የሚል ይመስላችኋል? ቀልደኛ እንደሰማችሁት ነው። ተሰላችቷል። ሰው ራሱ የሆነ ወዳደርም እንደዛ ሳይዘክ ስለመጣ ኤኒዌይስ ግን እስኪ ውድድሩ ይኖራል ብዬ አስባለሁ። የኛው ጀስት ለቫይራል የተሰራ ነገር ነው ብለን ተስፋ እናደርጋለን። ዌልሲ